እኔንም ጨምሮ ሁላችንንም ከማህበረሰቡ ወይም ደግሞ ከቤተሰቦቻችን እየሰማን የመጣናት ወይም ደግሞ እየሰማን ያደግናት ነገር አለች። ያቺ ነገር ታዲያ አሁን ላይ ላለንበት ለድህነት ሳክሴሽን ወይም ደግሞ ፖቨርቲ ሳክሴሽን ወይም ደግሞ የድህነት ቅብብሎሽን እንድትቀጥል ወይም ደግሞ እንድናስቀጥል ያደረገን ነገር ነው። ከቤተሰቦቻችን ድህነትን ወረስን፣ ከዛኛ ዳሆነ፣ ከዛ የሚቀጥለውን ትውልድ ዳሆነ፣ እንደዛ እያለ እንዲቀጥል ያደረገን ነገር ነው። ይህ ነገር ታዲያ ከማህበረሰቡና ከቤተሰቦቻችን እየሰማን ያደግናት ስለ ገንዘብ ያለን አመለካከት ነው። ያ አመለካከት አሁን ላይ ላለንበት ለወረድና ለዘቀጠ የገንዘብ ሳይኮሎጂና ለድህነት ዳርጎናል። ታዲያ በዚህ ቪዲዮ እነዚህ ስለ ገንዘብ የተዋሹን ውሸቶችን የምገልጽላችሁና ስድስቱንም እያንዳንዱን ስቴፕ ባይ ስቴፕ ብሬክዳውን ያደረኩላችሁ የማሳያችሁና ትክክለኛን የገንዘብ እውቀት የምነግራችሁ ይሆናል። ስድስተኛውን ግን አትገምቱትም። በዚህ ቪዲዮ ይሄ ቪዲዮ እስከ መጨረሻው ብትከታተሉ ብዙ ነገሮችን ታተርፉበታላችሁ ብዬ አምናለሁ። ለማታውቁ ሰዎች ይማኑ ይባላሉ። ዩቲዩብ ላይ ቁም ነገር ለማየት ከመጣችሁ ሰብስክራይብ በማድረግ ፋሚሊ ይሁን እላለሁ። ኢቭን አሁን ራሱ ሰብስክራይብ ባታረጉ የሆነ ቀን ሰብስክራይብ ማድረጋችሁ አይቀርም። ምክንያቱም ከዚህ በኋላ ከዚህ የተሻለ አሪፍ ቪዲዮዎች በየቀኑ ስለምለቅላችሁ ማለት ነው። ኢቭን አሁን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጋችሁ ቪዲዮን አብረን ጀምረው። Subscribe to my channel. በዚህ ቪዲዮ 6 ስለ ገንዘብ የተዋሹን በጣም ትክክለኛና ትላልቅ የሆኑ ውሸቶችን ነው የሚገልጽላችሁ። የመጀመሪያው ገንዘብ ለማግኘት መጀመሪያ ገንዘብ ሊኖረን ይገባል የሚል አይኖ አንዳንድ ነገሮችን ለመጀመር መጀመሪያ ኢንቨስትመንት ያስፈልጋል አይደለ? የሆነ አንዳንድ ቢዝነሶች ግዴታ ኢንቨስትመንት ካፒታል የሚያስፈልጋቸው ቢዝነሶች አሉ። ነገር ግን እመኑኝ በዚህ ዘመን ያም በቴክኖሎጂው ያም በዲጂታል ዓለሙ ምንም አይነት ገንዘብ ኢንቨስት ሳናደርግ በዜሮ ካፒታል የምንጀምራቸው ማአት ቢዝነሶች አሉ። ለምሳሌ እንደኔ ኮንተንት ክሪኤሽን፣ ፍሪላንሲንግ፣ ኤዲቲንግ፣ ግራፊክስ ዲዛይኒንግ፣ ኮዲንግ እና የመሳሰሉ ነገሮች አሉ አይደለ? እነዛን ነገሮች ከዩቲዩብ እና ከተለያዩ ነገሮች ተምረን ያለምንም በጀት ያለምንም ካፒታል በዜሮ ካፒታል በስኪል ብቻ የሰራን የምናደርጋቸው ነገሮች አሉ። የመጀመሪያው ነገር ገንዘብ ለማግኘት ግዴታ ገንዘብ አስፈላጊ አይደለም፣ በዜሮ ካፒታል መስራት እንችላለን የሚል ነው። በዜሮ ካፒታል እንዴት መስራት እንችላለን የሚል ቪዲዮ ከፈለጋችሁና ያን ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ዜሮ ካፒታል ብላችሁ ጻፉልኝ። ያን ጽሁፍ አይቼ ወይ ደግሞ ኮሜንቱን አይቼ ቪዲዮ እንሰራላችሁ ይሆናል በሌላ ቀን ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ገንዘብ ለማግኘት ዋነኛው እንደ ጋራንቲ የሚወሰደው ትምህርት ነው። ትምህርት በጣም ጥሩ ትምህርት ካለንና በትምህርት ጎበዝ ከሆንን ሀብታም እንሆናለን የሚል ነው አስተምሮ ነው ወይም ደግሞ ምክር ነው። ከልጅነታችን ጀምሮ እየሰማን ያደግናት። እውነት ለመናገር እዚህ ዓለም ላይ በጣም ሀብታም የሚባሉ ሰዎች ሀብታቸውን ለመገንባት ግዴታ ዲግሪያቸውን ደግሞ ማስተሬታቸውን እንደ ጋራንቲ አልያዙትም። የያዙት ነገር ምንድነው? ስኪላቸውና እውቀታቸውን ብቻ ነው። በቃ ሶፍት ስኪላቸውና እውቀታቸውን ብቻ ነው እንደ ጋራንቲ የተጠቀሙት ማለት ነው። ስለዚህ ገንዘብ ለማግኘት ግዴታ ዲግሪ አያስፈልግም። እንደውም ሮበርት ኪዮሳኪ ሪች ዳድ ፑር ዳድ በሚለው መጽሐፉ ላይ ምን ይላል? ድሃዎች ድሃ እየሆኑ የሚቀጥሉት ሀብታሞችም ሀብታም እየሆኑ የሚቀጥሉትና መካከለኛ ገቢ ያሉ ሰዎች እንደዛው በገንዘብ የሚዳክሩበት ዋና ምክንያት ከልጅነታቸው ጀምሮ ስለ ገንዘብን ከትምህርት ቤት አለመማራቸው ነው ይላል። ምክንያቱም እኛ የምንማርበት ትምህርት ቤት እኮ ይታወቃል አይደለ? ስለ ገንዘብ አያስተምሩ ነው። እንዴት ጥሩ ገንዘብ ማግኘት እንዳለብን፣ እንዴት ገንዘባችን ማኔጅ ማድረግ እንዳለብን፣ አጠቃላይ ስለ ገንዘብ ምንም የሚያስተምሩን ነገሮች የሉም። በቃ ሃርድ ስኪል ብቻ ነው። እንደውም ወላጆቻችን ሲነግሩ የምንሰማው ነገር ምንድነው? ጥሩ ተማር፣ ጥሩ ውጤት አምጣ፣ ከዛ በኋላ ጥሩ የሆነ አስተማማኝ የሆነ መስሪያ ቤት ተቀጠር፣ ከዛ ደሞዝ አግኝ ነው። ይሄ ሁሉ ጊዜ በቃ አሁን ላይ የማይጠቅምና ትራሽ የሆነ የተመታና የተበላሸ አስተሳሰብ ነው። እንደውም ሪች ዳድ ፑር ዳድ የሚለው መጽሐፍ ላይ ሀብታም አባት ሲናገር ለሮበርት ኪዮሳኪ ሲመክረው ምን ይላል? ጥሩ ጠንክረ ተማር፣ ከዛ ጠንክረ በተማርከው እውቀት ትልቅ ድርጅት ለመግዛት ጣር ነው የሚለው እንጂ ጠንክረ ተማር ከዛ ድርጅት ውስጥ ተቀጥረ ስራ አይልም። አይኖ መቀጠር
ላል ነገር መሰረት ነው አይደለ? መቀጠር ጥሩ ነው። ምክንያቱም ስንቀጠር ሳይከፈለን ነው የምንማረው። ብዙ ነገሮችን እናውቃለን፣ ብዙ ነገሮችን እንማራለን። ነገር ግን መቀጠር ብቻውና እዛ ተቀጥሮ መቅረት በጣም የዳንጀር ነገር ነው። ስለዚህ ወላጆቻችን እየመከሩን ያሉን ምክር ምንም አሁን ላይ ምንም ጥቅም የሌለው ነገር ነው። እንደውም ዓለም ላይ አሉ የሚባሉ ቢዝነስማኖች ዲግሪያቸው ማስትሬታቸው ጥለው የወጡ ናቸው። ስለዚህ ገንዘብ ለማግኘት ወይም ሀብት ለመገንባት ግዴታ ዲግሪ አያስፈልግም። የመጀመሪያው። ሁለተኛው ነገር ሶስተኛው ገንዘብ ቆጥብ ከዛ ጥሩ ገንዘብ ይኖርሃል። አይነው ገንዘብ መቆጠብ ጥሩ ነው። መቆጠብ ብቻውን ግን ጥሩ አይደለም አይደለ? አሁን ላይ በተለይ ኢትዮጵያ ውስጥ የምንኖር ሰዎች ገንዘባችን ባስቀመጥን ቁጥር በየማይክሮ ሰከንዱ ነው ኢንፍሌሽን አናቱን የሚለው። በቃ ኢንፍሌሽን አናቱን ይላል። ዛሬ ጠዋት ያስቀመጥነው ገንዘብ ነገ ጠዋት ስንነሳ በ30% ወርዶ በ40% ወርዶ ነው የምናገኘው። ገንዘብ ማስቀመጥ ጥሩ ሆኖ ነገር ግን ያስቀመጥነውን ገንዘብ ኢንቨስት ስናደርገው የበለጠ እንድናርግ የበለጠ እንድንበቃ ከፍ ያለ እንድንሄድ ነው የሚያደርገን። ቁጠባ ጥሩ ነው። ቁጠባ ብቻ ግን ጥሩ አይደለም። እንደውም መቆጠብ በራሱ ኪሳራ ውስጥ ነው የሚያደርገን። መንግስት ከምንቆጠበው ገንዘብ ላይ የራሱን ግብር ይቆርጥብናል፣ ቫት ይቆርጥብናል። በጣም ብዙ ነገሮች ነው የሚቆረጡበት። ስለዚህ የቆጠብናትን ገንዘብ ግማሹን አውጥተን አንድ ነገር ላይ ሊያርግ የሚችል ነገር ላይ ቢዝነሳችን ላይ ሊሆን ይችላል፣ የሌሎች ቢዝነሶች ላይ ሊሆን ይችላል፣ ስቶክ ላይ ሊሆን ይችላል፣ በቃ አሴት ላይ ሊሆን ይችላል። እዛ ላይ ኢንቨስት ማድረግ ያስፈልጋል ማለት ነው። ኢንቨስትመንት ከሴቪንግ 100% ትልቅ ነው። አራተኛው ጠንክረ ስራ ከዛ ብዙ ነገር ታገኛለህ ነው። አይኖ ጠንክሮ መስራት በጣም ጥሩ ነው፣ አስፈላጊ ነው። ነገር ግን ጠንክሮ መስራት ብቻውን ጥሩ አይደለም። አህያም እኮ ጠንክሮ ይሰራል አይደል? ከአህያ በላይ ጠንክሮ ይሰራል የለም። የሚያስፈልገው ምንድነው? አይኖ ጠንክሮ መስራት ፕላስ ደግሞ ስማርት ወርኪንግ። ሃርድ ወርኪንግ እና ስማርት ወርኪንግ ያው ሁለቱ የተለያዩ ነገሮች ናቸው። ነገር ግን ሃርድ ወርኪንግ ፕላስ ስማርት ወርኪንግ ሲሆን ትልቅ ሳክሰስ ላይ እንደርሳለን። ነገር ግን ስማርት ወርኪንግ ጥሎ ሃርድ ወርክ ብቻ ማድረግ በጣም ስህተት ነው። በቃ እንደ እንስሳ ነው፣ እንደ አህያ ነው የምንሆነው። ጠንክረህ ትሰራለህ፣ ምንም ነገር የለም። ትሰራለህ፣ ምንም ነገር የለም። ነገር ግን ትሰራለህ፣ ከዛ ስራ በስማርት በእውቀት በኖሌጅ የተገነባ የታሸ መሆን አለበት ነው። ዋነኛው ነገር እሱ ነው። አምስተኛው ገንዘብ የኃጢአት ሁሉ ስር ነው የሚባሉ ይላሉ ሰዎቻችን። ሁሉም ሰዎች አያችሁ፣ ይሄ ነው አንዱ ደሃ እንድንሆን ያደረገን። በቃ ገንዘብ ካገኘ ገንዘብ እኮ የኃጢአት ሁሉ ስር ነው ይሉናል። እውነት ለመናገር ገንዘብ የኃጢአት ሁሉ ስር ሳይሆን እንደውም ማጣት ነው የኃጢአት ሁሉ ስር የሚሆነው። ምክንያቱም ምን መሰላችሁ? አንድ ሰው የሚሰርቀው፣ ሰው የሚገድለው፣ የሚያጭበረብረው፣ ሙስና የሚቀበለው፣ ሌሎች ነገሮች የሚያደርገው ገንዘብ ሳይኖረው ሲቀር ነው። ትራባለህ፣ ሆድን ለማስታገስ ምግብ ትፈልጋለህ፣ ገንዘብ ግን የለህም። ምክንያቱም ዓለም ላይ ነፃ ምሳ ስለሌለ ገንዘብ ግዴታ ያስፈልጋል። ያንን ለማግኘት ደግሞ ትሰርቃለህ፣ ትዋሻለህ፣ አላስፈላጊ ነገሮች ውስጥ ትገባለህ። ነገር ግን ገንዘብ ቢኖርና ሀብታም ብትሆን ትሰርቃለህ እንዴ? አትሰርቅም። ምን ለመስራት ትሰርቃለህ? ሙስና ትበላለህ? አትበላም። ምን ለማድረግ ትበላለህ? ስለዚህ ገንዘብ የኃጢአት ሁሉ ስር አይደለም። ከዛ ይልቅ አባባሉ መሆን ያለበት ምንድን ነው? ገንዘብ መውደድ የኃጢአት ሁሉ ስር ነው ሊባል ይችላል። አይኖ ገንዘብ መውደድ ወይም ደግሞ ፍቅርና ዋይ የሚባሉ ነገር ጥሩ አይደለም። በየትኛውም ቦታ ብንሄድ ፍቅርና ዋይ ጥሩ አይደለም። ገንዘብን መውደድ ጥሩ አይደለም። ነገር ግን ገንዘብን መያዝ፣ መቆጠብ፣ ትልቅ ዓላማ ላይ ኢንቨስት ማድረግ፣ ጥሩ ነገሮችን ማድረግ፣ እነዛን ካደረግን አይኖ በጣም ትልቅ ሀብቶችን እንገነባለን። ስማችን በጣም ትልቅ ይሆናል። መጽሐፍ ቅዱስ ላይ ያሉ ሰዎች እንኳን ራሱ በጣም ሀብታም ናቸው አይደል? አብርሃምን፣ ይስሐቅን፣ ያዕቆብን ብትል ሀብታም ነው። ዳዊትን፣ ሰሎሞንን ብትል ሀብታም ነው። ሀብታም ያልሆነ ማን አለ? ማንም የለም። ስለዚህ እነዚህ ሰዎች ግን ሀብታቸውን ለጥሩ ነገር ነው የተጠቀሙበት፣ ለጥሩ ነገር ነው ያዋሉበት። አይኖ ገብታችኋል አይደል? በሀብታቸው ህዝቡን አልመዘበሩበትም፣ ክፉ ነገሮችን አላደረጉበትም። ገንዘብ የኃጢአት ሁሉ ስር የሚሆነው ሰዎች በገንዘባቸው መጥፎ ነገሮችን ሲሰሩ ብቻ ነው።
ከዛ ይልቅ ግን ገንዘባቸውን ጥሩ ነገሮች ላይ ኢንቨስት የሚያደርጉ ከሆነ ገንዘብ የኃጢአት ሁሉ ስር ሊሆን አይችልም። ምክንያቱም ገንዘብ በራሱ ኃጢአት አይደለም፣ ማጣት ነው ኃጢአት። ኃይለ ገብረስላሴ ሲናገር ሀብት ኃጢአት አይደለም፣ ድህነት ነው ኃጢአት። ድሃ መሆን ኃጢአት ነው፣ ሀብታም መሆን ግን ኃጢአት አይደለም ይላል። እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው። በኃጢአት እየሆነ ስለ ያው እንትን ምንድነው እንደ ባል በጣም እንትን ባለጠጋን ከምናጸድቀው በእንትን በመርፌ ቀዳዳ ግመል ብትሾልክ ይላል። ስለዚህ ኃጢአትን ግን እኔ አሁን አይምሰልክ አሁን ማጣትና ድህነት ነው ኃጢአት። እሱ ነው ኃጢአት ነው። ዳውነ መኖር ዳውነ መፈጠር ዳውነ እንዲህ ነው ብሎ ማለት ኃጢአት። ስለዚህ ድህነት በቃ ወነው ማጣትን እኔ ስለማውቀው ነው ማጣት ነው የኃጢአት ሁሉ ስር ሊሆን የሚችለው። የኃጢአት የኃጢአት ሁሉ ስር ሊሆን አይችልም፣ በቃ አይችልም። ስድስተኛውና የመጨረሻው ነገር ስኬት በድንገት የሚመጣው ደግሞ በዲፎልት ሀፕን የሚያደርግ ነገር ነው። ይቻላል እንዴ እንደዚህ? ስኬት ቀን በቀን ዴይ በዴይ በስማርት ወርክ በሃርድ ወርክ እየሄድን ስቴፕ ባይ ስቴፕ ዲሲፕሊን ሆነን የምንሰራው ነገር ነው እንጂ ባይ ዲፎልት የሚመጣ ነገር አይደለም። ስኬት የሆነ ነገር የሆነ ነገር ስኬታማ ለመሆን ደግሞ በጣም ብዙ ገንዘብ ለማግኘት አንዳንድ ሰዎች ሎተሪ ይቆርጣሉ፣ እድልና ይጠብቃሉ። የሆነ ነገር ሀፕን እስኪያደርግ ተአምር እስኪፈጠር ድረስ ይጠብቃሉ። ያ ሊሆን ግን አይገባም። ገንዘብ ለማግኘት አንዳንድ ሰዎች ሎተሪ ቆርጠው ገንዘብ ያገኙዋል፣ ተሳካላቸው ሰዎች አሉ። ነገር ግን እነዛ ሰዎች ከጊዜ በኋላ ምን ላይ ደረሱ ብትሏቸው እንደም በፊት ከነበሩበት የድህነት ህይወት በእጥፍ ነው ድሃ የሆኑት። ምክንያቱም ገንዘቡ ለፍተው በሲስተም አይደለም ያመጡት፣ ባይ ዲፎልት በሎተሪ በእጣ በምን ያመጡት። በሎተሪ በእጣ ያናከ ሳትለፉ የምታመጡት ነገር ደግሞ አይበረከትላችሁ። የሆነ ነገር ላይ ታጠፋላችሁ፣ በቃ በአንድ ቀን ነው ድምጥማጡ የሚጠፋው። ከዛ ይልቅ ግን ቀስ ያላችሁ ጠንክራችሁ የሰራችሁ ስማርት እየሆናችሁ ስለ ገንዘብ ዕውቀታችሁን ያዳበራችሁ እና ቀን በቀን የገንዘብ ልምምድ ውስጥ ያደረጋችሁ የተማራችሁ ራሳችሁን ያስተማራችሁ ስትመጡ ብዙ ነገሮችን ታውቃላችሁ። በጣም ብዙ ማአት ነገሮችን ትረዳላችሁ። እንደውም አንድ ወቅት የሆነ ጋዜጠኛ ሲጠይቅ ምን ይላል? ሀብታም ሰዎች ዓለም ላይ አሉ የሚባለው ሀብታም ሰዎች ሀብታቸውን ለዓለም ህዝቦች ቢበትኑትና 0 ብር ቢቀር ባንካቸው ምን ታደርጋላችሁ ብሎ ሲጠይቁ እንደዛ ብናደርግ እኮ ደስ ይለናል፣ ነገር ግን በደቂቃውስ ያንን ሀብታችን መመለስ እንችላለን ነው ያሉት። ምክንያቱም ሲስተም ስለዘረጉ ነው። እሺ ሲስተም ስለዘረጉ አሁን የፌስቡክ ባለቤት ማርክ ዙከርበርግ ሀብቱን አጥቶ ለዳው ማህበረሰብ ቢሰጥና ባንኩ ውስጥ 0 ብር ቢኖረው በማይክሮ ሰከንድ ውስጥ ያንን ሀብት ይመልሰዋል። እመኑ። ምክንያቱም ስንት ሰው ነው ፌስቡክ ላይ የሚጻጻፈው የሚፖስተው አድቨርታይዚንግ ፌስቡክ ላይ የሚሰራው ስንት ጊዜ ነው? በጣም ማአት ጊዜ ነው። ስለዚህ እሱ ያገኘዋል ገንዘቡን ማለት ነው። እሺ ምክንያቱም እሱ አንድ ጊዜ ወጥ ቋሚ የሆነ ሲስተም ስለዘረጋ። ስለዚህ እኛ ሲስተም መዘርጋት ያስፈልጋል። ወጥ የሆነ ቋሚ የሆነ ሲስተም መዘርጋት ያስፈልጋል። ዲሲፕሊን መሆን ያስፈልጋል ነው የምላችሁ። በዚህ ቪዲዮ በጣም ጥሩ ነገሮችን እንደተማራችሁ ተስፋ አደርጋለሁ። በመጨረሻ ልላችሁ የሚፈልገው ነገር ቢኖር እናንተ ድሃ አይደላችሁ፣ ምክንያቱም ፈጣሪ እግዚአብሔር ከእናንተ ጋር ስላለ። ነገር ግን አሁንም ቢሆን ትራሽ የሆነውን የማህበረሰቡን አስተሳሰብ የምታስቀጥሉና በዛ አስተሳሰብ ውስጥ የምትሄዱ ከሆነ ድሃ ናችሁ። ከዛ ይልቅ ያረጀውን ያፈጀውን የማህበረሰቡን ውሸት ትታችሁ እውነተኛ የሆነውን አዲሱን የገንዘብ ዕውቀት አራብራችሁ ነጋችሁን ዛሬ ላይ ስሩ ነው የምላችሁ። በመጨረሻም ከስድስቱ የትኛው ነገር ተመቻችሁ? የትኛው ነገር ተማራችሁ? የትኛው ነገር ጠቀማችሁ? ኮሜንት ላይ አሳውቁኝ፣ አነባዋለሁ። እስከዛሬ ድረስ ስለነበረን ጊዜ ሁሉ አመሰግናለሁ። ባይ ባይ።